በጣም ቆንጆ በጣም የሚጣፍጥ ከብሳ ነው ዛሬ የሰራሁትኝ ለየት ባለ መልኩ። በጣም ነው የሚጣፍጠው። ሰዎች ራሱ በጣም ነበር የወደዱት። እናንተም እንደዚሁ ቤታችሁ ሰርታችሁ ብሎ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ የቻናሌ ቤተሰቦች ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በጣም ለየት ያለ የከብሳ አሰራር ነው የማሳያችሁ። በጣም ነው የሚጣፍጠው። ለመጀመሪያ ጊዜ እኔ ከብሳ አይነት ስሰራ አሁን በመጀመሪያ ብረት ድስት አዘጋጅቻለሁ፣ ቪዲዮ እንዳይረዝም። ከዛ ዘይት ጨመርኩኝ። ከዛ በመቀጠል እንደዛ አድርጌ ሽንኩርት ከትፍ ያለው ሽንኩርቱን አሁን አልጨምርም። በመጀመሪያ እዚህ ጋ የፈቀፈቅኩት ካሮት እና ዘቢብ ወይንም ደግሞ የወይን ፍሬ ያለኝ ጥቁሩ እሱን አምሳለሁ ማለት ነው። ከዛ እንደዚህ ቆንጆ አድርጌ እሱን ካመስኩትኝ በኋላ ከዘይት ጋር ዘይት አላበዛውም፣ በመጠኑ ነው ያደረኩትኝ ማለት ነው ቤተሰቦቼ። ከዛ እገጥመዋለሁ ትንሽዬ እስኪ በስል ድረስ። ቆንጆ ሆኖ መብሰል አለበት፣ ምክንያቱም ታልበሰለ ዘቢቡ ኩርሽም ኩርሽም ይልብናል። ካሮት እንኳ ያው ችግር የለውም። ይሄ ግጥሙ አይደለም፣ ግጥሙ ሌላ ነው። ይሄ ነው ግጥሙ። አነሰኝ ማለት ነው። ከዛ ያያችሁት አሁን ከገጠምኩት በኋላ እንደዚህ በስሎ ተመልሼ መጥቻለሁኝ። በመቀጠል እዚህ ጋር ሽምብራ አዘጋጅቻለሁ። እንግዲህ ሽምብራ ማያቅ የለም፣ ደረቅ ሽምብራ አይደለም የተጠቀምኩትኝ፣ ጃሂዙን ነው ወይንም ደግሞ በስሎ ሱፐር ማርኬት የሚሸጠውን እሱን ነው የተጠቀምኩት። አጥቤ ውሃውን አጥልሌዋለሁኝ። ከዛ እንደዚህ ታደረኩ በኋላ ከሱም ጋር ገልበጥ ገልበጥ አድርጌ ምንም አይነት ቅመም አንጨምርም፣ ምክንያቱም ከብሳ ውስጥ ቅመም እንጨምራለን። ከዛ አሁንም ትንሽዬ ገጠም አደርገዋለሁ ማለት ነው ቤተሰቦች። አሁን ሁሉም እንደዚህ ስብቅ ብሎ አንድ ላይ በስሎልናል። ከዛ አዋጣዋለሁኝ ማለት ነው። ይሄን የምታዩትን አዋጣዋለሁ። ሳህን አዘጋጅቼለታለሁ። እዚህ ይቅርታ ተጎኑ እንደዚህ የብረት ድስት ማአት ሌላ አይነት ምግብ እየሰራሁ ነው፣ ባሚያ ወጥ ምናምን፣ እሱንም ቀርጬዋለሁ። ኢንሻአላህ አለቀዋለሁ በሌላ ቪዲዮ። ከዛ እንዳርጌ ካወጣው በኋላ አሁን ብረት ድስቱን ሳላጥበው እዚሁ ላይ ዘይትና ሽንኩርት ጨምራለሁ ማለት ነው። ብረት ድስቱ መታጠብ የለበትም፣ ምክንያቱም ምንም ነገር የለውም ማለት ነው። እንዳውም ያጣፍጠዋል ይሄ ካሮትና የዘቢብ ቁሌት የተረፈው ዘይት ማለት ነው። ከዛ በኋላ እንደዛ አድርግና ሽንኩርቱን በሸራይ ነው የከተፍኩት እንደዛ አድርጌ። ከዛ አቁላለዋለሁኝ። ቡኒ ከረን እስኪይዝልን ድረስ ነው የምናቁላለው። እሺ ቡኒ ሲሆን ነው ከብሳ የሚጣፍጠው። ሽንኩርታችን ቡኒ ሲሆን ነው። ከዛ ያያችሁት ልክ እንዳልኳችሁ ቡኒ ሆኗል። አሁን ነጭ ሽንኩርትና ጅንጅብል ወይንም በአረበኛ ጀንዘቢል አዘጋጅቼ ፍቅፍቅ አድርጌዋለሁ። ከዛ እንደዛ አድርጌ አማስለዋለሁ ማለት ነው። ከዛ ቆንጆ ከብሳ ይሆንልናል። ሞክሩት ይሄን ጠሪቃ። እዚህ ጋር ደግሞ የዶሮ ስቴክ እየሰራሁ ነው በጎን ማለት ነው። ከዛ አሁን በመቀጠል እዚህ ጋር 3 ዶሮ አጥቤ አዘጋጅቻለሁኝ። 3 ዶሮ ነው ያዘጋጀሁት። እሱን እጨምራለሁ ማለት ነው ከሽንኩርት ጋር አብሬ ጥብስ ካረኩት በኋላ። ከዛ በመቀጠል ምንድነው የምንጨምረው? ቅመምና ሰልሳ ጨምራለሁ። የምጠቀማቸውን ቅመሞች አሳያችኋለሁ ምን ያክል እንደሆነ ማለት ነው ቤተሰቦቼ። ከዛ እያችሁት እንዴት ታረኩ በኋላ እዚህ ጋር ቡሃራት ሳሄ ሎሚና ሽፍና ወረቀት ጋር ከዝበራ ሙጀፈፍ 2 አይነት የከብሳ ቅመምና ከዝበራ ብያቸዋለሁኝ። ከዛ ፍልፍል አስወት አድርጌያለሁኝ። ከሞን አልጨመርኩኝም። ከዛ ዝጋ 2 ሰልሳ ነው ያደረኩትኝ ማለት 2 ዲፍን ሰልሳዎች ነው የተጠቀምኩት 2000። ከዛ እሱን አደርግና አሁን ሙቋ ነው የምጨምርበት ወይንም የምከልሰው ማለት ነው። ከዛ በኋላ ቆንጆ የከብሳ ይሆንልናል። ቅመሞቹ ራሱ ያጣፍጣል። የከብሳ ቅመም አላሳየኋችሁም የልበወረስቸው። ከዛ እንደዚህ ከተፍ ከተፍ ያለ ፍልፍል ሮሚ ወይንም ባረድ ቃሪያ የማያቃጥለውን እሱን። ከዛ ትንሽዬ ጨው ጨምራለሁኝ። ከዛ ሄል የተወሰነ ፍሬ ጨምሬበታለሁ። አሁን አያችሁ ማሻአላ ሽታው ራሱ ልነግራችሁ አልችልም። ከዛ አሁን
እዚህ ጋር እንደዛ አድርጌ ስኒ ያዘጋጅቻለሁ። እሱ ላይ ዶሮውን አወጣዋለሁ ሁሉንም ማለት ነው ቤተሰብ። ከዛ ፍሩን ውስጥ ነው የምጨምረው እንዴት ተለመደው ማለት ነው። አያችሁ አሁን ፍሩን ውስጥ ጨምረዋለሁኝ እስኪ በስል ድረስ። ከዛ አሁን ሩዜን ነው የምጨምረው። ሩዝ 6 ብርጭቆ የተጠቀምኩትኝ የቤተሰብ ብዛት ስላለ። ከዛ አሁን ቅድም ታያችሁት ላይ ቀንሼ እጨምራለሁ ካዘጋጀነው ሽምብራና ካሮት እንዲሁም ዘቢብ ጋር ትንሽ ቀንሼ አረጋለሁ። ግማሹን ደግሞ ሲወጣ ዲኮር ማድረጊያ ወይንም ማሳመሪያ አስቀራለሁ ማለት ነው። አያችሁት? እንደዚህ ካደረኩኝ በኋላ አሁን እገጥመዋለሁ። ምንም አይነት ጊስቲር ምናምን አያስፈልገው፣ ምክንያቱም ብረት ድስቱ ይሄ አፍኖ ያበስለዋል። አዲስ ብረት ድስት ነው እንደምታዩት። ካዛያችሁት እንደዚህ ቆንጆ ሆኖ በስሎልናል። ውሃው ከመጠጠ በኋላ ሩዙ እሳቱን ቀንሼው ነበረ። ቀስ ብሎ ነው የበሰለው። ከዛ አሁን ዶሯችንን በስሏል። እሱን አወጣውና እንደዚህ አድርጌ ሁሉንም ካደረኩ በኋላ የምጨምረው ምንድነው ቅድም ያያችሁትን ዘቢብና ካሮት ዲኮሩን ማለት ነው ከላይ አደርጋለሁ። አሁን ማቅረቢያ ሰዓት ስላልደረሰ እንዳይበርድብኝ ምሳ ሰዓት እስኪደርስ ድረስ እዚህ ላይ ነው የማደርገው ማለት ነው ቤተሰብ። አያችሁ ስናቀርብም ልክ እንደዚህ ዲኮር አድርገን እናቀርበዋለን ማለት ነው። በኋላ ዶሮውን እና ዲኮሩን ከላይ ያነሳና ሩዙን ካረኩ በኋላ ሳህን ላይ ከዛ ይሄንን አደርጋለሁ። ዶሮውን እና ይሄን አድርገዋለሁ ማለት ነው ሳህን ላይ ሳቀርብ። አሁን እንዳይበርድ ያክል ነው በብረት ድስቱ ማስቀምጠው ማለት ነው ቤተሰብ። ምሳ ሰዓት አልደረሰም እና ቪዲዮውን ተወደዳችሁት ላይክ ማድረጋችሁ እንዳረሱ፣ እንዲሁም ሳብስክራይብ በማድረግ አበረታቱኝ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።